እነዚህን ሁለት ወጣቶች ተመልከቱ። ሁለቱም ተመሳሳይ እድሜ ላይ ያሉ ሰዎች ናቸው። ነገር ግን አኗኗራቸውና ቁመናቸው ሰማይና ምድር ነው። አንደኛው ጠንካራ፣ ፈጣንና በኃይል የተሞላ ሲሆን፣ ሁለተኛው ግን ሁልጊዜ የዛለ፣ ዝልፍልፍ፣ የደከመ ይመስላል። ለመሆኑ ልዩነቱ ከየት የመጣ ይመስላችኋል? ሚስጥሩ ያለው ሆርሞኑ ላይ ነው። የመጀመሪያው ልጅ የቴስቴስትሮን መጠኑ ከፍተኛ ሲሆን የሁለተኛው ግን ተዘበራርቋል። በወንድነታችን ላይ ትልቅ ተጽዕኖ ያለው ኢስትሮጅን የተባለው ሆርሞን በሱ አካል ውስጥ ነግሷል። ኢስትሮጅን ለሴቶች ተፈጥሮ አስፈላጊ ቢሆንም እኛ ወንዶች አካል ውስጥ ግን መጠኑ ካለፈ መዘዙ ብዙ ነው። የወንድነትና የሴትነት ሆርሞኖች ሚዛን ካልጠበቁ ውጤቱ አስከፊ ነው። በወንድ አካል ውስጥ ኢስትሮጅን ሲበዛ ምን ይፈጠራል? የሰውነት ስብ በተለይ በሆድና በደረት አካባቢ ይከማቻል። ጡንቻ ይጠፋል፣ ስሜታችን ይረበሻል፣ በራስ መተማመናችን ይቀንሳል፣ እንዲሁም የወሲብ ፍላጎት በከፍተኛ ሁኔታ ይወርዳል። በአሁኑ ጊዜ ብዙ የሀገራችን ወጣቶች ሳያውቁት የዚህ ሰለባ እየሆኑ ነው። ዛሬ ይህን ችግር ቀርፈን ቴስቴስትሮንን በተፈጥሮ እንዴት እንደምትጨምር 3 ወሳኝ መፍትሄዎችን እነግርሃለሁ። አንደኛ፣ ከፕላስቲክ ንክኪ ተጠንቀቅ። ብዙዎቻችን የማናስተውለው ትልቁ ጠላት አለ። እሱም ፕላስቲክ ነው። በፕላስቲክ ውስጥ የሚገኘው BPA የተባለ ኬሚካል ቴስቴስትሮንን ገሎ ኢስትሮጅንን ያነቃቃል። በየቀኑ ከፕላስቲክ ጠርሙስ ውሃ መጠጣት፣ በላስቲክ የታሸጉ ትኩስ ምግብ መመገብ ለጤና ጠንቅ ነው። ስለዚህ ፕላስቲክን ሙሉ በሙሉ ማጥፋት ባይቻልም ንክኪህን ቀንስ። በምትኩ የብረት ወይም የመስታወት ጠርሙሶችን ተጠቀም። ይህ ቀላል ለውጥ በሰውነትህ ላይ ትልቅ ልዩነት ያመጣል። ሁለተኛ፣ አመጋገብህን አስተካክል። የምትበላው ምግብ ሆርሞንህን ይወስነዋል። አኩሪ አተርና የተልባ ፍሬ የኢስትሮጅን መጠንን ስለሚጨምሩ አጠቃቀማቸውን ቀንስ። በምትኩም ፋይበር የበዛባቸውን ምግቦች አዘውትር። እንደ ምስር፣ ባቄላ፣ አትክልትና ብሮኮሊ ያሉ ምግቦችን ትርፍ ኢስትሮጅንን ከሰውነት ጠርገው ለማስወጣት ይረዳሉ። ሶስተኛ፣ ስብን አቃጥልና ላብ አውጣ። በሰውነታችን ውስጥ ያለው ስብ ቴስቴስትሮን ወደ ኢስትሮጅን እንዲቀይር የሚያደርግ ኢንዛይም ይይዛል። ስለዚህ ስብህ በጨመረ ቁጥር ወንድነትህ እየቀነሰ ይሄዳል ማለት ነው። ስለዚህ ከባድ እንቅስቃሴ አድርግና ላብህን አፍስስ። ሩጫ፣ የገመድ ዝላይ ወይም ጂም በመሄድ ሰውነትህን አንቀሳቅስ። ላብ በወጣ ቁጥር ሰውነትህ አላስፈላጊ ሆርሞኖችን ያስወግዳል። ቴስቴስትሮንህ ደግሞ በተፈጥሮ ይጨምራል። ወንድነትህ በምርጫ እንጂ በአጋጣሚ የሚመጣ አይደለም። እነዚህን 3 ነገሮች ተግባራዊ ካደረግህ በጥቂት ሳምንታት ውስጥ የተለየ ኃይልና በራስ መተማመን ይሰማሃል። ይህ ቪዲዮ ጠቃሚ ሆኖ ካገኘኸው ላይክ አድርገው፣ ለወንድ ጓደኞቻችሁም ሼር አድርጉላቸው። ለተጨማሪ የወንድነት ግሎ አፕ መረጃዎች ቻናሉን ሰብስክራይብ ማድረጋችሁን አትርሱ።